ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ በዝዝት ይበልኝ። እንዴት ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን። እና ዛሬ ውዶቼ በአዲስ ቪዲዮ ከች ብዬላችኋለሁ። የመጣሁበትም ጉዳይ ምንድነው? ሀይሚና ብሩክ ማለት ነው። እንዴት ነው ውዶቼ? እውነት ይመስላችኋል እየሰሩ ያሉት ቪዲዮ? እና ዱቼ ሀይሚ በጣም ነው እያሳዘነችን ያለችው። በጣም እኮ ነው የምታለቅሰው የእውነት። እና የምር ይመስላል። ግን ይህንን ነገር ብሩኬ ያደርጋል ብላችሁ ታምናላችሁ እናንተ? ከሁኔታው ምናምን ግን እሷ ስትጠይቀው እርግጠኛ አይደለሁም ነው የሚለው። እኔ ገረመኝ። እንዴት ነው እሱ አዲስ አበባ ነበሩ፣ ቡታጅራ ሲሄድ ለምንድን ነው ያችኛዋን የድሮ ፍቅረኛውን ማግኘት ያስፈለገው? ብዙ ጊዜ ወንዶች በእንደዚህ አይነት ነገር ይሳሳታሉ። ማግኘት አልነበረበትም። ምክንያቱም ጥሩ ለውጥ ላይ ስለነበሩ ብሩኬና ሀይሚ ፍቅር ላይ በደንብ ስለነበሩ ወጥመድ አዘጋጅታለት ሊሆን ይችላል። ምናልባት መጠጥም ሰጥታው ምናምን ሊሆን ይችላል ወይ ብዬ አስባለሁ። ምክንያቱም ይህን ያክል እሷም አሁን እሱ ማግኘት አልነበረበትም። በማግኘቱ ነው ይህ ሁሉ ነገር የተከሰተው። እንግዲህ አናቅም፣ የእሱ ይሁን አይሁን እግዚአብሔር ነው የሚያውቀው። ግን ይህን አሁን ሀይሚ ያለችበት ሁኔታ ግን ከባድ ነው። እጅግ ደግሞ ሁሌ ነው በቃ የምትጎዳ፣ ሁሌ እንዳለቀሰች እና ለምንድን ነው በቃ። እና ወዶች እናንተ ምን ትላላችሁ? እስቲ እውነት ይመስላችኋል እሱ ያሉበት ሁኔታ?